ሰላም ሁላችሁም እንዴት አላችሁ? ብልሳ መንግስቱ እባላለሁ። በዛሬ ቪዲዮ ደግሞ ማብራራላችሁ እንዴት ቪዲዮ ሎከር አፕሊኬሽን እንደፈጠርኩ ነው። እንግዲህ በመጀመሪያ ላይ ቪዲዮ ሎከር አፕሊኬሽን እንድፈጥር ያስነሳሳኝ ነገር ምንድነው? ዩቲዩበር እንደመሆኔ መጠን አብዛኛውን ጊዜ ዳውንሎድ ማድረጋቸው ቪዲዮዎችና እኔ ለቻናሌ ማዘጋጃቸው ቪዲዮዎች አብዛኛውን ጊዜ ይዘባረቃሉ ማለትም ይከላከላሉ። ስለዚህ ይሄን አቮይድ ለማድረግ አምሮዬ የሆነ አፕሊኬሽን እንድፈጥር አዘኝ ማለት ነው። ይሄን አፕሊኬሽን ለመፍጠር በመጀመሪያ ላይ አሁን እዚህ ጋር ቪዥዋል ስቱዲዮ ኮድ ውስጥ ነው ያለው ነው እዚህ ጋር እንደምትመለከቱት እዚህ ቪዥዋል ስቱዲዮ ኮድ ውስጥ የአፕሊኬሽኑን ኮዲንግ ወይ ደግሞ ጽሁፈት መጻፍ ጀመርኩ ማለት ነው። ልክ አንድ ኢንጂነር አንድ ህንጻ ለመስራት በሚፈልግበት ጊዜ መሰረት እንደሚያስቀምጥሉ መሰረቱን እዚህ ውስጥ አስቀምጫለሁ ማለት ነው። እሱን አንዳንድ ነገር በኋላ አብራራላችኋለሁ እንዲሁም ደግሞ አፕሊኬሽኑን በተግባር አሳያችኋለሁ ማለት ነው። እንግዲህ እዚህ ቪዥዋል ስቱዲዮ ኮድ ውስጥ ነው ያለነው። ትንሽ አብራራለሁ። ብዙ ባብራራ ብዙ ደቂቃ ብዙ ሰዓት ይችላል። እንግዲህ ይሄ ቪዥዋል ስቱዲዮ ኮድ ውስጥ የጻፍኩት 3 ቋንቋ ናቸው። እንደዚህ 3 ቋንቋ የተማርኩት ከዩዳሲቲ ነው ማለትም ከwww.ethiocoder.et የሚል ድረገጽ ነው። ከዛ ነው 3ቱንም ቋንቋ የተማርኩት ማለት ነው። እንግዲህ ኢን አፕሊኬሽን ቪዲዮ ሰኪዩር ወይ ደግሞ ቪዲዮ ሎከር አፕሊኬሽን ይባላል። እኔ ቪዲዮዎችን የማስቀምጥበት ሌሎች እንዳያዩት ከፈለኩ ማስቀምጥበት ሌላ ሰው አፕሎድ የኔን ቪዲዮ እንዳያደርግ ከፈለኩ ጀስት በፓስወርድ በማሰር የአፕሊኬሽን ውስጥ ብዙ ሚሊዮን የሚጠጉ ቪዲዮዎችን እዛ ውስጥ ማስቀመጥ እችላለሁ ማለት ነው። እንግዲህ እዚህ ጋር የአፕሊኬሽኑ ኮዲንግ ነው። በ3 ቋንቋ ነው የአፕሊኬሽን የተሰራው። 3ቱም ቋንቋ ሃይፐርቴክስት ማርክአፕ ላንጉዌጅ፣ ስታይል ካስኬዲንግ ሺት እና ጃቫስክሪፕት ናቸው ወይ ደግሞ index.html script.css እና style.css ናቸው። እንግዲህ ይሄ ኮምፒውተር ቋንቋ ነው ፕሮግራሚንግ ላንጉዌጅ የምንለው ማለት ነው። 3ቱንም ቋንቋ እዚህ ውስጥ ነው በአንድ ስላይድ ያስቀመጥኩት። ለምሳሌ ዶክ ታይፕ html የhtml ጽሁፍ እንዲህ ነው ያደረኩት። ላንጉዌጁ ማለትም እኔ የአፕሊኬሽን ውስጥ መጠቀመው ላንጉዌጅ ወይ ደግሞ ቋንቋ እንግሊዘኛ አድርጌያለሁ ማለት ነው። እዚህ ጋር እንግሊዘኛ አድርጌያለሁ። እንደፈለጋችሁ ማድረግ ትችላላችሁ እናንተ። ለምሳሌ አማርኛ ማድረግ ትችላላችሁ ኤች ማለት ነው። አማርኛ ማድረግ ትችላላችሁ። ግን ላውኑ እንግሊዘኛ አድርጌያለሁ ማለት ነው። ኦኬ ስለዚህ ሜታ ቻርት ዩቲፉን 8 አድርጌያለሁ። ሜታ ኔሙን ደግሞ viewport content with device width initial scale 1.0 ብያለሁኝ። ስታይሉ body font family arial sans serif background linear gradient background colorun ይሄን አደረኩት። እንደፈለጋችሁ ማለት ትችላላችሁ። እንደፈለጋችሁ እናንተ ቪዥዋል ስቱዲዮ ኮድ ውስጥ ማንኛውንም ኮዲንግ ለአፕሊኬሽናችሁ መጻፍ በምትፈልጉበት ጊዜ ማለት ነው። ስለዚህ ለአሁኑ ጊዜ ይሄን አድርጋለሁ። እስኪ ወደ ታች እንምጣና ኮንቴይነር ማለት ጀስት አፕሊኬሽን ውስጥ ያሉ ነገሮች ሁሉ እዚህ ኮዲንግ ውስጥ ተጽፏል ማለት ነው። ይሄ የአፕሊኬሽኑን የመሰረተ ቋንቋ ነው ማለት ነው። ስለዚህ አሁን ማክስ ዊድዙን ወይ ደግሞ ስፋቱን 600 ፒክሰል ነው ያደረኩት። ማርጂን አውቶ በራሱ በራሱ ፕሮሰሲንግ እንዲጨርስ አድርጋለሁ። ዋይት ነው ባክግራውንድ ከለሩ ዋይት ነው። በኋላ እሱን ትመለከታላችሁ። እና ብዙ ነገሮች እንግዲህ ይሄ index.html ነው። index.html ስክሪፕት ይሄን ይመስላል። ኦኬ አኒሜሽን አድርጌበታለሁ። ኦኬ አሁን ደግሞ ማሳያችሁ style.css ነው። እንዲህ ቅድም የተመለከትነው ምንድነው index.html ነው። አሁን ደግሞ style.css ን አሳያችኋለሁ ማለት ነው። እዚህ ጋር secure videos ሚል ነገር አለ። እሱ ምንድነው በኋላ አሳያችኋለሁ። secure videos ሚል የኔ አፕሊኬሽን ውስጥ አለ። እሱም በኋላ በተግባር እናያለን። ዌልካም ሜሴጅ አለ። ዌልካም ቱ ቪዲዮ ሎከር አፕ ይላችኋል። ፓስወርድ አለ፣ ፕሌስ ሆልደር እና የመሳሰሉት ነገሮች አሉ ማለት ነው። እንዲሁም ደግሞ ፓስወርድ ኢረር የምትለው እዚህ ጋር
የአፕሊኬሽን አንድ ፓስወርድ በማስገባበት ጊዜ እኔ ፓስወርድ ትክክል አይደለም ከሆነ ፓስወርድ ይደርልኛል ማለት ነው። ኦኬ ሌላው ደግሞ እስኪ ወደ ታች እንምጣና እዚህ ጋር div class container enter password to unlock videos እንግዲህ በደረጃ ደረጃ ልታስቀምጡ ይገባል ማለት ነው። ዲቪዥን ይላል ይሄ በደረጃ ደረጃ ልታስቀምጡ ይገባል። enter password to unlock videos የሚለው እዚህ ጋር ምንድነው እናንተ ፓስወርዱን በማስገባት የፈለጋችሁትን ቪዲዮ ውስጥ ያስቀመጣችሁትን ቪዲዮ መምረጥ ትችላላችሁ ማለት ነው። ፓስወርድ ኢረር የሚለው ደግሞ ኢንኮሬክት ፓስወርድ በመታስገቡበት ጊዜ ነው። ኦኬ እንግዲህ ይሄ ስታይሉ ነው። ወደ ታች እንምጣ። መጨረሻ ላይ ደግሞ ፓስወርዳችሁን ካስገባችሁበት በኋላ ምን ይላችኋል? ቪዲዮ secured successfully ይላችኋል ማለት ነው። ቪዲዮ secured successfully alert ነው እሱ የሚያወጣ ነው ማለት ነው። ኦኬ ይሄ ከጨረስ በኋላ ደግሞ አሁን ደግሞ ወደ script.js ነው። እሱ እንግዲህ በጣም መጻፍ የሚያስቸግረው እሱን ትንሽ ለማብራራት ተሞክራለሁ። ኮንቴስት ፓስወርድ ዶክመንት get elementary byid ፓስወርዱን እዚህ በማስገባት ቪዲዮ አፕሎድ ታደርጋላችሁ። ፓስወርድ ኢረር ቅድም እንደነገርኳችሁ style.css ላይ ነው እሱ። በቃ እንዲህ አይነት ነገር አለ ማለት ነው። እዚህ ውስጥ ያስቀመጥኳችሁ ለማብራራት ብዙ ሰዓት ሊወስድ ይችላል፣ ግን just ሌላ ቪዲዮ በሰራበት አሪፍ ነው። ኮሜንት ሴክሽን ላይ ጠብቃለሁ። ኦኬ እንግዲህ የአፕሊኬሽኑ መሰረት ይሄ ነው እንግዲህ ማለት ነው። ይሄ እዚህ ጋር የምትመለከቱት style.css እዛ ውስጥ አለ። style.css በተለይ ምን ማለት ነው? አፕሊኬሽኑን ባክግራውንድ ካለር ሊሆን ይችላል ማሳመር ማለት ነው። በቃ style.css ማለት ነው። ማሳመር ከፈለጋችሁ ለፈለጋችሁ ማድረግ ትችላላችሁ። script.js ደግሞ ዋናው ነው ማለት ነው። ወይ ደግሞ ጃቫስክሪፕት የኮምፒውተር ቋንቋው ነው። በጣም በቃ ይሄ ኮማንድ ያደርጋል ማለትም ያዛል ማለት ነው። አፕሊኬሽኑ እንዲሰራ ያዛል። index.html ደግሞ ምንድነው? ውስጥ የምናያቸው ቃላቶች ለምሳሌ ቪዲዮ successfully uploaded ምን የሚሉት ነገሮች እነሱ ምንድናቸው? ኢንዴክሶች ሲመልናቸው ማለት ነው። style.css ግን ለማሳመር ነው። ጃቫስክሪፕት ግን አፕሊኬሽኑን ለማዘዝ ነው ማለት ነው። እንግዲህ ይሄን ሁሉ ካልን በኋላ አፕሊኬሽኑን አሁን በተግባር አሳያችኋለሁ። ቪዥዋል ስቱዲዮ ኮድ ውስጥ ኮዲንግ የጻፋችሁ ያላችሁ ሰዎች ከዚህ በፊትም ፋይል የምትለውን በመንካት ጀስት ወደ ታች እንጦና ሴቭ አስ የምትለውን ተነካላችሁ ማለት ነው። እኔ ግን ሴቭ ስላደረኩት ከዚህ በፊት ሴቭ አላደርገውም ማለት ነው። ሴቭ ያደረኩትን ላሳያችሁ። ሴቭ ያደረኩትን ኦኬ አሁን እንግዲህ አፕሊኬሽኑ ይሄን ይመስላል። ቅድም እንደተነጋገርነው secure videos የሚለው ቅድም ጃቫስክሪፕት ኮድ ውስጥ ተመልክተን ነበር። ዌልካም ቱ ቪዲዮ ሎከር የሚለው ደግሞ አኒሜሽን ነው ቅድም እንደተመለከትነው። እንግዲህ ይሄ አፕሊኬሽኑ ይሄን ይመስላል። ያ መሰረት ያስቀመጥነው እንግዲህ በሶስት ቋንቋ ነው የአፕሊኬሽን የተሰራው። ይሄ አፕሊኬሽን እንዲሰራ ያገዘው ነገር ምንድነው? ጽሁፈቱ ነው ማለት ነው። ቅድም እዚህ ጋራ ቪዥዋል ስቱዲዮ ኮድ ውስጥ የጻፍኩት ማለት ነው። ስለዚህ አሁን ጀስት አፕሊኬሽኑን በተግባር አሳያችኋለሁ ማለት ነው። ስለዚህ አሁን ምን ማድረግ ይገባችኋል? እናንተ ቾይስ ፋይል የምትለውን ትነካላችሁ ማለት ነው። እኔ ቾይስ ፋይል የሚለውን ነገር እነካለሁ። ከዛ በኋላ ወደ ፋይል ያመራኛል ማለት ነው። ወደ ፋይል ካመራኝ በኋላ የፈለኩትን ቪዲዮ እንድመርጥ ያዘኛል። ጀስት የፈለኩትን ቪዲዮ መምረጥ እችላለሁ። ኦኬ እዚህ ጋር የፈለኩትን ቪዲዮዎች ሰራቸውትን ቪዲዮዎች ለአፕሎድ ማድረጋቸው ቪዲዮዎች እዛ ውስጥ ተስፎን ያሉት። ኦኬ እንግዲህ እዚህም እንትን መላክ እችላለሁ። 3 ፋይል ይላል እንግዲህ 3 ቪዲዮ ነው እዚህ አፕሊኬሽን ውስጥ እንግዲህ ያስቀመጥኩት። እንግዲህ 3 ቪዲዮዎች ሰዎች እንዳዩ ከፈለኩ ፓስወርድ ላስርበት እችላለሁ። ካለ ፓስወርድም ሰኪዩር ማድረግ እችላለሁ ማለት ነው። ስለዚህ አሁን ፓስወርድ አስርበታለሁ። ስለዚህ እዚህ ጋር መጥቼ ሰኪዩር ቪዲዮስ የምትለውን አንድ ጊዜ ጫናታለሁ። ቅድም እንደተነጋገርነው ቪዥዋል
ስቱዲዮ ኮድ ውስጥ ጃቫስክሪፕት ምንድነው ያልኳችሁ ቅድም ኮማንድ ያደርጋል ብለናል። ስለዚህ አሁን ቪዲዮ ሰኪዩር ሰክሰስፉሊ ብሎኛል እኔ አፕሊኬሽን ማለት ነው። ስለዚህ ይሄ ምንድነው ጃቫስክሪፕት ነው አፕሊኬሽኑን ያዘዘው። ስለዚህ ኦኬ ምትለውን ካለው እዚህ ጋራ ኦኬ ብያለሁ። ኢንተር ፓስወርድ to unlock videos ቅድም እየተመለከትነው ጃቫስክሪፕቱ ውስጥ አለ። እንግዲህ ፓስወርድ በማስገባት ቪዲዮዎችን ማየት ይችላል ማለት ነው። የቅድሙ ፓስወርድ በግዴታ ማስገባት ይገባኛል። ግን ለምሳሌ ሌላ ፓስወርድ ማስገባ ከሆነ አይቀበለኝም ማለት ነው። እንደምትመለከቱ incorrect password please try again ይለኛል። ስለዚህ ትክክለኛ ፓስወርድን አስገባለሁ ማለት ነው። ትክክለኛ ፓስወርድን ካስገባ በኋላ ቪዲዮዎችን በተግባር ልመለከት ይችላል ማለት ነው። እዚህ ጋር እንደምትመለከቱት ቪዲዮዎች መጥተዋል። እንግዲህ የሰሯቸው ቪዲዮዎች ናቸው። ብዙ ሚሊዮን ቪዲዮዎችን በአንድ ቀን መያዝ ይችላል። እስካሁን እዚህ ጋር በማድረግ ይችላልው። በቃ ልክ እንደ ሌሎች ጋራ ዩቲዩብ ላይ ቪዲዮ የምትመለከቱበት ጊዜ ጀስት እንደምትመለከቱት ሁሉ አሁን ዳውንሎድ ማድረግ ይችላልው። ፕሌይ ፓክ ስፒድ ፒክቸር ኤንድ ስፒድ ፒክቸር ማድረግ ይችላልው። በቃ እንደፈለጋችሁት ማለት ነው። እዚህ ይሄ አፕሊኬሽን እንግዲህ ምንድነው ዋና ዓላማው ማንኛውም ሰው የዚህ ቪዲዮ ሊመለከት አይችልም ማለት ነው ቢኮዝ በፓስወርድ ስለታሰረ። ስለዚህ ይሄ አፕሊኬሽን ብዙ የተለያዩ እንትኖችን ሊይዝ ይችላል ማለትም ዶክመንት ሊይዝ ይችላል። ቪዲዮ ሎከር አፕሊኬሽን ነው። በእርግጥ ይሄ ቪዲዮ ሎከር አፕሊኬሽን ነው። ቪዲዮ ሊይዝ ይችላል። ማንኛውም ነገር ልታስቀምጡበት ትችላላችሁ። ስለዚህ አሁን ወደ ኮዱ እንምጣና ትንሽ እናብራራለን። ኦኬ እንግዲህ ቅድም እንደተመለከትነው ምንድነው ኢንተር ፓስወርድ የምትል ነገር ተመልክተን ነበር። ማለትም እንትን ውስጥ ማለት ነው ይሄ አፕሊኬሽን ውስጥ ማለት ነው ቪዲዮ ሰኪዩር ሰክሰስፉል ቢሎም እዚህ ጋር ተጽፏል። እንግዲህ የአፕሊኬሽኑ ኮዲንግ ነው። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበር። Have a nice day.